ነቢዩላህ ሱለይማንም ሁድሁድን ሳይመለከተው አንድ ቀን ሙሉ አለፈ። በቀጣዩ ቀንም ሁድሁድ ያንን መንደር ለቆ ወደ ግዛቱ መመለስ ጀመረ። ጉዞው ረጅም ስለነበር በጣም ደክሞታል። ሱለይማን ዓለይሂ ሰላምም ሁድሁድን ሲመለከተው እስካሁን የት ነበርክ ብሎ ጠየቀው። ያለኔ ፍቃድ መውጣትህ ትልቅ እርምጃን እንደሚያስወስድብህ አታውቅምን አለው። ሁድሁድም አለ ያ ነቢይላህ፣ አንተ ማታውቀውን ነገር አውቃለሁ። ከሰበእ ግዛት እውነተኛ የሆነን ወሬ ይዤልህ መጥቻለሁ። በዛ ግዛት ላይ ሰዎችን የምትገዛቸውና ከነገራቶች ሁሉ የተሰጣትን ሴት አገኘው። ለሷም ትልቅ የሆነ ዙፋን አላት። እሷና ህዝቦቿ ከአላህ ውጪ ለፀሐይ ሲሰግዱ አገኘኋቸው ብሎ ለሱለይማን ነገረው። ሁድሁድም ሰባእ ላይ የተመለከተውን ነገር ሁሉ ለሱለይማን ይነግረው ጀመር። ቢልቂስ በህዝቦቿ ላይ ምን ያህል ጥበበኛና ብዙ ሰራዊት እንዳላት ስለ ግዛቷ ትልቅነት ሁሉ ነገረው። ሱለይማን ዓለይሂ ሰላምም ትንሽ ካሰበ በኋላ የነገርከኝ ነገር እውነት መሆኑንና አለመሆኑን አረጋግጣለሁ። ነቢዩላህ ሱለይማንም ስለ ሰባእ ግዛት ማሰብ ጀመረ። ያንን ሩቅ የሆነ ግዛት ተዋግቶ ከሚያሸንፍ እንዴት ወደ እስልምና ሁሉንም መምራት እንደሚችል ማሰብ ጀመረ። ነቢዩላህ ሱለይማን የራሱ የሆነ ጸሐፊ ነበረው። እሱንም ጠራውና እንዲህ ብለህ ጻፍ፣ ይሄ ደብዳቤ ከሱለይማን ኢብኑ ዳውድ ሰባእ ላይ ህዝቦቿን ለምታስተዳድረው ቢልቂስ እጅግ በጣም አዛኝና ሩህሩህ በሆነው ጌታ ስም ጀምራለሁ። በእኔ ላይ አትኩሩ፣ ወደ እኔም ታዛዥ ሆናችሁ ኑ ብሎ ሱለይማን ዓለይሂ ሰላም ስለ እውነተኛው ዲን የተወሰነ ነገር እንዲጻፍ አደረገ። ከዛም የንጉሳዊ ማህተም እላዩ ላይ ያደረገበትና ሁድሁድን ጠርቶ ይህን ኪታብ ይዘህ ሂድ፣ ወደ እነሱም ጣለው። ከዛም ከነሱ ዘወር በልና የሚያደርጉትን ነገር ተመልከት አለው። ሁድሁድም የነቢዩላህ ሱለይማንን ትእዛዝ ተቀብሎ ኪታቡን ይዞ ቢልቂስ ወደምታስተዳድርበት ቦታ ሄደ። ንግሥቲቷ ቢልቂስ በዙፋኗ ላይ ተቀምጣ ነበር። ሁድሁድም የተላከውን ደብዳቤ ለቢልቂስ ወረወረላት። ከዛም ከቅርበት ሆኖ የሚያደርጉትን ነገር መከታተል ጀመረ። ቢልቂስም ሁድሁድ የጣለላትን ደብዳቤ አንስታ በአግርሞት ትመለከተው ጀመር። አማካሪዎቿንም ሰበሰበችና እንዲህ አለቻቸው፣ እናንተ አማካሪዎቼ ሆይ ወደ እኔ የተከበረ መጽሐፍ ተጥሏል። እርሱም ከሱለይማን ነው። እርሱም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በእኔ ላይ አትኩሩ፣ ወደ እኔ ታዛዥ ሆናችሁም ኑ ይላል ብላ አነበበችላቸው። አንደኛውም የጦር አዛዥ ይሄማ ማስፈራሪያ ያለው ደብዳቤ ነው፣ እንዴት ቢንቁን ነው እንደዚህ የሚናገሩ? ሱለይማን የተባለው ንጉሥ ማን ነው ለሱ በአንዴ እንድንታዘዝለት የፈለገው?